ሰው ስለ ፐብጂ ሲያወራ ሰማዋለሁ። ምንድነው ፐብጂ ላይ አስሬም ብታር ስለ ፐብጂ ምናምን የምታወሩ ማን? ፐብጂ ሌላ ዓለም ነው። በቃ የሆነ ክሬት የተደረገ ሌላ ዓለም ነው። እዚህ ያለውን ስትረስ ጭንቀት ሁሉ ረስተን እዛው ስንገባ ፈታ ብለን የምንወጣበት፣ እዚህ ጋር ያለውን ጭቅጭቅ ረስተን እዛው ውስጥ ምን ጋር አንዳንድ ሰው ልቡ የተጎዳ ሰው እዚህ ሱ ገብቶ ልቡን ጠግኖ ይወጣል ማለት አዳዲስ ነገሮች የምታገኝበት ነው። ከአማራ ክልል፣ ከኦሮሚያ፣ ከሰሜን፣ ከደቡብ ያሉ ልጆችን መፈጠራቸው ማታቃቸው ልጆችን የምታገኝበት ነው። ፐብጂ ማለት ሌላ ዓለም ነው። የኛ የፍቅር ዓለም ነው። መሞት፣ መገዳደል፣ መነሳት፣ መውደቅ ምናምን አይደለም። ሌላ ዓለም አለ። የመዋደድ ማለት ስትገባ የምትልክለት አንድ ሰው ሊኖር ይችላል። እሱን በጣም ስለምትወደው ነው እና በጣም ቤተሰባዊ ስሜት እንዲሰማህ ነገር ካለው ጭቅጭቅ፣ ካለው ጭንቀት፣ በፈተና በቤተሰብ በችግር በኑሮ ምናምን የምታያቸው ነገሮች ፐብጂ ላይ ገብተህ ትረሳዋለህ። አንዳንድ ሰው እንዴ ፐብጂ ላይ ተጥዳችሁ ትላላችሁ? አሁን እንላለን ማለት እዚህ ጋር የምናየው ማናያቸው የሚገራርሙ ቀሽት የሆኑ ጀለሶቻችን የምንፈልግ ነው የምንገባው ማለት አንዳንዴ ይደክማል። በሰዎች ተከበሰው የምፈልግባቸው ጊዜያቶች ይኖራሉ። ስለዚህ ፐብጂ ትገባለህ፣ ፐብጂ ነው ፈታ አድርገህ የምትወጣው እና ስለ ፐብጂ ቁም ነገርም አለው። ዝም ብሎ መጫወት ምናምን መንዘላዘል አይደለም። እንደውም ከብዙ ነገር አርቆናል ብዬ አስባለሁ ፐብጂ